እንዴት የአንድ የሙዚቃ ድምጽ የባክግራውንድ ድምጽና የቮካል ድምጹን መለየት እንደምንችል ዛሬ አሳያችኋለሁ ማለት ነው። ቮካል ድምጽ ማለት የሰውየው ድምጽ ሲሆን ባክግራውንድ ማለት ደግሞ ክላሲካሉ ነው። አሁን በቀጥታ ወደ ቴሌግራም እንሄዳለን። ቴሌግራማችንን እንከፍታለን። ቴሌግራም ላይ ከገባችሁ በኋላ ሰርች ባር ላይ ቮይስ ሪሙቨር በሉት። ስታረጉት ቮይስ ሪሙቨር ሴፓሬት ሚለውን ትከፍቱታላችሁ። ስከፍቱት ስታርት ካላችሁት በኋላ ላንጉጅ ያስመርጣችኋል። ላንጉጁን ከመረጣችሁ በኋላ ልክ እንደዚህ ይመጣላችኋል። አሁን እዚህ ላይ ሙዚቃችንን ቀጥታ በእንትን ልክ እንደዚህ ቀጥታ መላክ እንችላለን ከዲቫይሳችን ወደ ቴሌግራሙ ወይም ፎርዋርድ አድርገን ማምጣት እንችላለን ማለት ነው። እኔ አሁን ፎርዋርድ አድርጌ ላመጣ ነው። እንደምታዩት የያሬድ ነጉን ፎርዋርድ አድርጌዋለሁ። ፎርዋርድ ካረኩት በኋላ ቀጥታ ወደ ቦቱ እንገባና ፔስት አደርግለታለሁ። ምንድነው የሚለኝ እዚህ ላይ እንደምታዩት መጀመሪያ አውርደው ይለኛል። ስለዚህ እዚሁ ላይ የላኩለትን አወርደዋለሁ ማለት ነው። እንደምታዩት እየወረደ ነው። አይቆይም ሲጨርስ። ከጨረሰ በኋላ እንገናኛለን። እንደምታዩት እንግዲህ ቮካሉንም ባክግራውንዱም ለብቻው ለያይቶ አምጥቶልናል ማለት ነው። ከላይ እንደምታዩት ሎካሉንም ባክግራውንዱንም እዚህ ላይ እንደምታዩት ለይቶ አምጥቶልናል ማለት ነው። ስለዚህ እናወርደዋለን ቮካላችንን። ቮካሉ ማለት የያሬድ ነጉ ድምጽ ማለት ነው። ያሬድ ነጉ ካለ ባክግራውንድ ክላሲካሉ ምን ይመስላል የሚለውን ያው ራሳችሁ ታውቁታላችሁ። ይህን መለየታችሁ ደግሞ ለእናንተ የዩቲዩብ ላይሪክስ እንትን ማለት ትችላላችሁ ማለት ነው። መስራት ትችላላችሁ። የዩቲዩብ ላይሪክስ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ንገሩኝ፣ እሰራላችኋለሁ። እዚህ ላይ እንደምታዩት የያሬድ ነጉ ድምጽ እንደምታዩት እንግዲህ ባክግራውንዳችንንም አውርደነዋል ማለት ነው። እያንዳንዱን ልክ እንደዚህ አድርጋችሁ የፈለጋችሁትን ሙዚቃ ባክግራውንዱን እና ቮካሉን መለየት ትችላላችሁ ማለት ነው። እንደምትሰሙት ምርጥ አድርጎ በዚህ በሚያምር መልኩ ለይቶልናል። ኮፒራይት መጠቀም መያዝ ቀረ ማለት ነው ሙዚቃ ስትለቁ።
ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።